አዲስ ኪዳን ላይ ያሳይሽ አትረዳም። አሳየኝ። አዲስ ኪዳን ላይ ደግሞ ኢየሱስ ማደረገ ህፃን ልጅ ገደለ። ቃልዬ አውጣው በኛ ምንድን ነው ባቴ? እሺ አየ የት ገባ እናንተ? አንዴ እሺ ምልክቱ ስለጠፋብኝ አሁን ታነባለሽ። እስከምቢልኝ ያው ታምረ ኢየሱስ ከንብቢው ምንድን ነው የሚለው? መጽሐፍ ቅዱስ አይደለም። ስለ መጽሐፍ ቅዱስ ነው እኔ እናንተ እያወራን ያለ ነው። እሺ አንድ አንብቢውማ። መጽሐፍ ቅዱስ ወንድም አለም። ችግር የለውም መጽሐፍ ቅዱስ ያውጣልሽ። እሺ እነዚህ ጋር ገምቻ ኢየሱስ ልጅ ገድሏል ብሎት ገደለው። ኢየሱስ ደፋው ዘጋ አዲስ ኪዳን ላይ ተለክቷል። በጌታ በኢየሱስ በቃ ከዚህ በላይ ከአንተ ጋር ማውራት አልፈልግም። መጽሐፍ እኮ ነው ያለው። ቆይ አንዴ አንዴ ችግር የለውም። በቃ አንተ እናገር አንዴ ተቀሽ። እሺ አዲስ ላይ ደግሞ እናሳይሽ ኢየሱስ ያለው ያጀማ መጽሐፍ ቅዱስ ያለው አለ። አንዴ ፕሊዝ አስቸገረኝ። መጽሐፍ ቅዱስ እግዚአብሔር አለ ኢምራን አትቸገር። እኔ እናንተ ነገር በደንብ እንወያያለን። አይደለም ማየት አለብን። ወይም በቃ ከዚህ እንጀምር። እሺ ከዚህ እንጀምር። እንቀጥላለን። ከዚህ እንጀምራለን። መጽሐፍ ቅዱስ ብለሽ ነይ ታለኛላ። ማይሆን ስሜታዊ አድርጎ ሰውን ለማገፋፋት ስለሚሞክር እኛ ግን ያመንነው አድኖናል። እኔ አሁን ሌላ ቤት ነው የነበርኩትኝ እና ሌላ ቤት ነው የነበርኩት። እንደዚህ ይኸው ደግሞ እንደዚህ አብጠጥላ ደግሞ እዚህ መጣ። እሺ እቺ አንዱ ያተማ እንዴ አግኝቼዋለሁ። አንብቢ እስኪ ምንድን ነው የሚለው? ጀርባውን አሳየኝ አንዴ። መጽሐፍ ቅዱስን ክፈተው። መጽሐፍ ቅዱስ ያው ምን ላይ ነው? መጽሐፍ ቅዱስ መጽሐፉ ነግሬሻለሁ መጀመሪያ። ያ መጽሐፉ ይሄ ነው። መጽሐፈ ዜና መዋዕል። እስኪ አንብቢው ምንድን ነው የሚለው? ሄደች እንዴ ወርደለች ለካ። እስቲ እሙ አንቺ አንብቢው። እሙ አማርኛ ማንበብ አልችልም። እሺ ያነብልሽ እንደዚህ ይላል። በውስጧም የነበሩትን ህዝብ አውጥቶ ሰላሙን በቃ አመሰግናለሁ። ቃትረጅ እናወራለን። ቆይ በቃ ትችዋለሽ። ታነብልኝ። እሺ አውሩ በቃ ሌላ ነገር አታውራ። እሺ ይሻላል። በቃ ይቀራል ጀማ ትችዋለሁ። ሱብሃንአላህ በቃ ይገርማል። ብቻ ያለ ስራ። በዚህ ቆይታ ብቻ ብዙ ነገር ተምራችኋል ብዬ አስባለሁ። አብሶ ክርስቲያን ወገኖቻችን አብዛኛው ጊዜ እኛ ላይ ፖለቲካ ይሰራ ምን ተብሎ እነ ኢምራኔ የሚያዩት መጽሐፍ ቅዱስ አለም ተብሎ ይወራል። ግን አልሐምዱሊላህ ልጅቱም እያለች ልጅቱ እየሰማች ራሱ የምናነበው መጽሐፍ ቅዱስ እንደሆነ መጽሐፍ ቅዱስ ላይ እግዚአብሔር ሰዎች እንደሚያስገድል የእግዚአብሔር ብላት በደንብ አጋ አስተምራ። እቺ ብቻ ብላችሁ እና ከዛን ቀጥሎ ተመከቱ። እንደዚህ ይላል። በውስጧም የነበሩትን ህዝብ አውጥቶ በመጋዝ ተረተራቸው። ሰምታችሁኛል? ሰምታችኋል? በመጋዝ ተረተራቸው፣ በመጥረቢያ ቆራረጣቸው ይላል። ሰምታችኋል? ሰዎችን በመጋዝ ይተረተራሉ፣ እንደ ትርትር ያደርጓቸዋል። በመጋዝ ቁርጥ ነገር አንገታቸው ምናምን። ሱብሃነላህ። ይሄ ነው መጽሐፍ ቅዱስ። ቤተ ክርስቲያን የደበቀቻቸው መጽሐፍ ይሄ ነው። እሺ ሁላችሁም እሺ። እሙራያ ሰላም ብያለሁ። እሙራያ ታዛለች እኮ ትናንትና ብላችሁ መሰላችሁ። እዛ ስንሄድ ያወዛግቡናል፣ እዚህ ጋር ስመጣ እንወዛግባለናችን። እስቲ አላህ ሄዳ ይስጣት። ይሰማሻል ወገናችን? የለችም። እሺ ጌዲዮን ሰላም ብያለሁ። እንዴት ነህ? አለሁ አልሐምዱሊላህ። እንዴት ነህ ወገናችን? መልካም። ያው ዛሬ ኢንጆይ ያደረጉና ከታች ሁኜ ሳዳምጣቸው ነበረ እና ከመጽሐፍ ቅዱስ አንዳንድ ጥቅሶችን ስታሳይ ነበረ እና እሱን አይቼ ከቃል ጋር እሺ አብዛኞቹ ትንሽ ያልገቡኝ ነገሮች ስላሉ እና መሀሊ ላይ ስታቀርባቸው የነበሩ አሁን ሁለተኛ ዜና ላይ አንደኛ ዜና 20 ላይም ስታቀርባቸው የነበሩ ነገሮችን ሳይ ነበረ እና ምንድን ነው ማለት መጽሐፉ ላይ ለማስተላለፍ የፈለግከው ነገር የሚለው ነገር ካወቁ በኋላ ጥያቄ ልጠይቅ ብዬ ነበር። መጀመሪያ ከየት ቤተ እምነት ነህ? መሀሌ ዘሰለሞን ምዕራፍ መጀመሪያ ከየት ቤተ እምነት ነህ?
እኔ ክርስቲያን ነኝ። ጴንጤ ኦርቶዶክስ? ኦርቶዶክስ ነኝ። ኦርቶዶክስ ነህ? እሺ ጥያቄ ነበረኝ። አንብብ ሆነ ታስረዳኛለህ አንተ። እሺ እሺ እሺ። በመጽሐፍ ቅዱስ ላይ ሰዎችን በመጋዝ የሚተረትር አካል ቅዱስ ሊባል ይችላል? በመጽሐፍ ቅዱስ ላይ ሰዎችን በመጋዝ የሚተረትር አካል በየትኛውም በእኛ ማለት በክርስትና እምነት መጽሐፍ ቅዱስ ላይ ብቻ ሳይሆን በየትኛውም አካሄድ ሰውን በመጋዝ ቀርቶ ነፍሱን በቃ አሰቃቂ ሞት ቀርቶ የሚገድል ቅዱስ ሊባል ቀርቶ ኃጢአት ነው። አዎ፣ ግን ይገርምሃል፣ የመጽሐፍ ቅዱስ ጸሐፊ የእግዚአብሔር ልብ የሆነው ነቢዩ ዳዊት ሰዎችን በመጋዝ ይተረትር ነበር። እሱ ጋር ነው እንግዲህ እሱን ጥያቄ ነው እንግዲህ ላብራራልህ የፈለኩት ጥያቄ ጠይቄ እንድትመልስልኝ። እሺ መጀመሪያ ግን አንብበው አንዴ እስኪ አንብብልኝ። ምንድን ነው የሚለው? ምን ላይ ያለው? መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 20 ቁጥር 8 ላይ ቁጥር 3 ላይ ዜና መዋዕል ምዕራፍ 20 እሺ አንብበው አንዴ። እሺ 20 ቁጥር 1 ነው አይደል? ቁጥር 3 ቁጥር 3 ሁላችሁም እስከዛ እስክሪንሾት አድርጉት። እሺ እስክሪንሾት አድርጉ፣ አንብቡት። ያው መጽሐፍ ቅዱስ ነው። በደንብ ስለማይታየኝ ነው ስለሚንቀሳቀስ እንትን ላድርግልህ። ያው እንደዚህ ላድርግልህ። ቆይ ከኋላ ያለ ጽሁፍ ነው። አሁን ይታያል ብዬ አስባለሁ። አሁን ይታያል። እንዳየህ እንደዚህ ሲሆን ከኋላ ያለ ጽሁፉ ይሸፍነዋል። ግን ነጭ ነገር ካስገባበት ስለሚታይ እንደዚህ አድርጌ ላውጣልህ። እስኪ አንብበው። ዜና 20 ቁጥር 3 እሺ ቁጥር 3 ላይ እንደዚህ ነው የሚለው በውስጧም የነበረውን ሕዝብ አውጥቶ በመጋዝ ተረተራቸው፣ በመጥረቢያም ቆራረጣቸው ይላል። ቀጥል። እሺ በመጥረቢያም እንዲህ ስላደረጋቸው እንዲሁም እዛ ያለው ስለማይታይ ወይ አንተ አንብብልኝ ወይ ያው አታይም። አሁን በውስጧም የነበረውን ሕዝብ አውጥቶ በመጋዝ ተረተሯቸው፣ በመጥረቢያም ቆራረጧቸው። ዳዊትም በአሞን ልጆች ከተሞች ሁሉ እንዲህ አደረገ። ዳዊትም ሕዝቡን ሁሉ በቃ እንዲህ አደረገ። ዳዊት በየከተማ እየዞረ ምን ያደረገ? ሰዎችን በመጋዝ ተረተራቸው። ትክክል ነው። እናመሰግናለን። ዳዊት ቅዱስ ነው አይደለም? ምንም ጥያቄ የለውም። እግዚአብሔር እንደ ልብ ያለው ሰው ነው። ታዲያ ለምንድን ነው ሰዎችን በመጋዝ የሚተረተር? የመጽሐፍ ቅዱስ ጸሐፊ ሆነው ለምን ቅዱስ ተባለ ሰዎችን እየተረተረ? ዛቲስ በቃ እዚህ ጋር ነው ትልቁ ጥያቄ የሚነሳው። እዚህ ጋር ነው። ለምን በላይ ለምን አሁን በቃ እሱ ነው። ስለ መጽሐፍ ቅዱስ እኔን ጠይቀኝ፣ ስለ ቅዱስ ቁርአን አንተን እጠይቃለሁ፣ ማብራሪያ ትሰጠኛለህ ማለት ነው አይደል? ትክክለኛው እሱ ነው የሚሆነው። ምክንያቱም ሰዓት እየሄደ ስለሆነ አብራልኛው እየጠበቅኩ ነው። እሱን እኮ ነው የምለው። እና ምንድን ነው እዚህ ጋር ዳዊት ሰውን የመግደል አባዜ ኑሮት ወይም ሆን ብሎ ተነስቶ በሃይማኖት የተነሳ ወይም በሆነ ነገር የተነሳ አይደለም። ጦርነት ነበረ። በብሉይ ኪዳን ዘመን ሰዎች የሚዋጉት ስለ ምድር ነው፣ ስለ አካባቢያቸው ነው፣ ስለ ሀገር ግዛት ነው። በወቅቱ በነበረበት ሰዓት ሰዎች ይዋጋሉ። ጦርነት ነው። በጦርነቱ ጊዜ የሚያምኑትን አምላክን ተማምኖ ስለ ድንበራቸው ስለ ሀገራቸው ይዋጋሉ። ዳዊትም ያደረገው በዛን ጊዜ ምንድን ነው? ጦርነት ነበር ከሶርያውያን ጋር በእስራኤል ፊት ከእስራኤል ጋር ይዋጉ ነበረ፣ ሶርያውያን ማለት ነው። ታሪክ ነው ይሄ። ዜና መዋዕል ላይ ያለው ቀዳማዊ ምዕራፍ 20 ላይ ያለው የእስራኤላውያን ከሶርያውያን ጋር የነበራቸውን ጦርነት ነው የሚያሳየው። በጦርነቱ ወቅት በጦርነት ውስጥ የተካሄደ ነገር ነው እንጂ ወይ ቆርጣ እንዲ በጣም አሰለች ያደከምከ ዳዊት የገደለው የከተማውን ሰው አይደለም። በጦርነት ወቅት እኮ ነው። የከተማውን ሰው የገደለው አይደለም። የከተማ ሰው እየዞረ ሳይሆን ጦርነት አሸንፎ ነው። በከተማ ሁሉ ካሸነፈ በኋላ ገብቶ ገደለ የሚለው ዛት ይዛው የጦርነት ስራ ነበረ። እዚህ ጋር ቁም አንዴ። እዚህ ጋር ቁምና ዳዊት የገደለው ወታደሮች አይደለም። ወታደር ቢገል ችግር የለውም። ኢቭን በእስልምና ወታደር እንኳን ቢሆን እንደዛ መግደል አይፈቀድም። ግን እንደው በአንተ ሀሳብ እንኳን ብንሄድ ወታደርን ሲገል ምንድን ነው ያደረገው? ሶሪ ነዋሪዎች ሲገል ምንድን ያለ ህፃናትን እያመጣ በመጋዘን የተረተራቸው። አሁን ጥያቄያችን ጌዲዮን ዳዊት የእግዚአብሔር ነቢይ ሆኖ ሳለ
ንጹሐን ሰዎች ወታደሮች ንጹሐን ሰዎች ከተማ ካሸነፈ በኋላ ለምን ይጨፈጭፋቸዋል? እንዲህ እኮ ነው ከላይ የሚለው። አንተ አሁን ታች ወርደ ነው ጥቅሱን ብቻ መዘ ያወጣው እንጂ ምዕራፍ 20 ላይ እንዲህ ነው የሚለው። እንዲህም ሆነ በዓመቱ መለወጫ ቀን ነገስታት ወደ ሰልፍ በሚወጡበት ጊዜ ነው የሚለው። ነገስታት ወደ ሰልፍ ይወጣሉ። ሰልፍ ሲወጡ አባረው ከተማዋን ይማርካሉ። እዛ ያለውን ንብረት ይወርሳሉ። ድንበር የማስፋት ጉዳይ ነው። ሰዎች ለምን ይገላሉ? ንጹሐን ለምን ይገዳሉ? የከተማ ሰው ምን ያደረገ? ህጻናት ምን ያደረጉ? እግዚአብሔር ህጻናትን ያለ። እሺ ህጻን ልጅ ጥፋቱ ምንድን ነው? ህጻን ልጅ ጥፋቱ ምንድን ነው? ህጻን ልጅ ጥፋቱ ምንድን ነው? አይደለም አሁን አንተ የአንተ ጥያቄ እኮ መጽሐፍ ቅዱስ ላይ ዳዊትን ወደ ሀሳብ ልምጣ። እኔ እየተከራከርኩ አይደለም። ጌዲዮን አንድ ፕሊዝ መልስ። ህጻናት ጥፋታቸው ምንድን ነው? ህጻናት ጥፋት አላቸው፣ ትላልቆችም ጥፋት አላቸው እያልኩ አይደለም። እኔ የህጻናት ጥፋት ንገረኛ እንዴ። የለባቸው ከሌለባቸው የለባቸውን በለኛ። ማንም ጥፋት የለውም ሲጀመር። የለበት ለምንድን ነው ንጹሐን የሚታረዱት? ለምን በመጋዝ ይታረዳሉ? ጥፋታቸው ምንድን ነው? ንጹሐንን አይደለም ዳዊት የገደላቸው፣ ንጹሐን የገደለው ኖ ንጹሐን የገደለ የከተማ ሰው የገደለው ይላል። ወላሂ ያወጣልካል፣ ቦታ ቦታ ያወጣልካል። ህጻን ልጅ ነው፣ ህጻን ልጅ ጋር ነው የሚያወራው። ህጻናት ልጆች ድንጋይ ፈልፍጧቸው ነው የሚለው፣ ግደሏቸው ነው የሚለው። ስለዚህ ልጅ ነው የሚያወራው። እንደዛ አላለም እኮ የመጽሐፉ ሀሳብ እንደዛ አይደለማ። ኧረ ዳዊት ሲገደል ሲያስገደል የነበረ ህጻናት ልጅ ነው የምነካ ባለ ከምዕራፍ 20 ጀምረህ አንብባ። በፈለግከው ሂድ፣ በፈለግከው ሂድ። ጥያቄ ከተማ ላይ ምን ምን ይኖራል? አንዴ ከተማ ላይ ምን ምን ይኖራል ንገረኝ። አንዴ ከተማ ላይ ምን ምን አለ? ከተማ ላይ ሴት አለ፣ ወንድ አለ፣ ሽማግሌ አለ፣ የተማሪ አለ፣ ያልተማሪ አለ፣ ህጻን ልጅ አለ፣ ህጻን ልጅ አለ። ዳዊት ሁሉም ነው የገደላቸው፣ የከተማው ሰዎች ሁሉ ነው የሚለው። ትክክል። እሱን እኮ ስለዚህ ዳዊት ህጻን ልጅ ገለው አይደለ? እንደዛ አይወሰድም። እንዲህ ለምንድን ነው አይወሰድም? የከተማውን ሰው ሁሉ እያለ መጽሐፍ እንደዛ አይተረጎምማ። እሺ ትርጉሙ የከተማውን ሰው ሁሉ ሲባል ማለት ዛቲዝ በቃ እንደዛ ነው የሚባለው። የመጽሐፉ ባለቤት ስለሆንኩ ላብራራለን። እሺ እንዲህ ነው የሚለው። ከምዕራፍ 20 ስትጀምር አንተ ከቁጥር 3 ጀምረህ ነው ያስነበብከኝ። ስለዚህ ምንድን ነው የሚለው? እንዲህም ሆነ በዓመት መለወጫ ነገስታት ወደ ሰልፍ በሚወጡበት ጊዜ ይላል። ሲጀምር ማለት ነው። ነገስታት ወደ ሰልፍ በሚወጡበት ሰዓት ምንድን ነው የሚደረገው? ትዕዛዝ ወስደው ይወጣሉ ወታደሮቹ በዳዊት አመራርነት። ሰውን አስረቻን እኮ ምን ነካ? እኛ ጥያቄያችን እሱ አይደለም። አዳምጠን እና ቃል እሱን ጥያቄያችን እሱ ሳይሆን ዳዊት ያስገደለው የከተማው ሰዎች ነው። ከተማ ውስጥ ደግሞ ህፃን ልጆች አሉ። ይሄ መልስ። ህፃን ብቻ አይደለም ሴትም ይኖራል። ታዲያ ለምን ገደላቸው? እነሱ ጥፋታቸው ምንድን ነው? የገደላቸው ምንድን ነው? አገሪቷን ለመማረክ። ስለዚህ ጠላት ስለሆነ ህፃን ልጅ ጥላት ነው። ህፃን ልጅ በጦርነት ውስጥ ማንን ነው የሚመረጠው? ህፃን ልጅ ንገረኝ። ህፃን ልጅ በመጋዝ መተርተር። አውዙ ቢላህ አውዙ ቢላህ። ህፃን ልጅ በመጋዝ መተርተር። በቃ እኔ ከዚህ በላይ አድርገኝ የሚሆን ጀማ። አንዳንድ ሰው እንደዚህ ሰው አይመልስም፣ ዝም ብሎ ያደክማ። ዛት ዝ እያለ አደከመን። እሺ ያጀማ እኔ እየደከመኝ ነው ያለው። ጃ ካለህ ትረከበኛለህ ሐቢቢ። አንዴ አባትና ሰው ልሸናቸውና ትረከበኛ። ያጀማተል ኸይር ያላልሰማችሁ ካላችሁ በጣም ትልቅ ሰበር ዜና አለ። ሰበር ዜናውም ደግሞ የወንድማችን ኢብራሂም አካውንት በአላህ ፈቃድ በዚህ 15 ቀን 1 ሚሊዮን ፎሎወር ይገባል። የ1 ሚሊዮን ቻሌንጅ ተጀምሯል። ስለዚህ ሁላችሁም ፎሎ አድርጉ፣ ፎሎ አስደርጉ። እሺ ወንድማችን ኢብራሂም ፎሎ አድርጉ፣ ትልቁ ላይ አለ፣ ፎሎ ማስደርጉ። እሺ አባቴ ሰላም ብያለሁ። እሺ መጥቻለሁ። አየንህ መጥተሃል። እሺ ማስረጃውን አገኘኸው? አባ ቦታውን ይንገሩኝ። እየተቆራረጠ ነው። በደንብ ይሰማል። ቦታውን ይንገሩኝ። ታልዊት አልጃሚያ ቮሊዩም 7 ፔጅ 2 ነው። የኔ ግልጽ ሊሰማሽ አንተ ለኔ በተማ ይሰማኛል ድምፁ። ኔትወርክ አስተካክሉ። እሺ አሁን ይሰራል። እሺ በያን ተልቢስ ሰምተኛል። አልጀህሚያ ሰምቻለሁ። መጽሐፉን መቋለሁ። አልጀህሚያ እሺ
ቮሊዩም 7 ፔጅ 294። እሺ